በየ3 ደቂቃ አንድ ሰው በተሽከርካሪ አደጋ ህይወቱን በማጣት ህንድ በዓለም ከፍተኛ የትራፊክ አደጋ የሚከሰትባት ሀገር መሆኗን አንድ ሪፖርት አመለከተ። በአንድ ዓመት 2023 ላይ ብቻ በመንገድ ላይ በተሽከርካሪዎች አማካኝነት ባጋጠሙ አደጋዎች ከ172,000 ሰዎች በላይ ህይወታቸውን ሲያጡ፣ ይህም በየቀኑ በአማካኝ 474 ሰዎች እንዲሁም በየ3 ደቂቃው ደግሞ አንድ ሰው በአደጋ ለሞት መዳረጉን ተገልጿል። በአገሪቱ በተጠቀሰው ጊዜ ከ480,000 በላይ የተሽከርካሪ አደጋዎች የተመዘገቡ ሲሆን በእነዚህም ሳቢያ ከ170,000 በላይ ሰዎች ለሞት ሲዳረጉ በመቶ ሺዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። በአመት በአደጋ ከሚሞቱ ሰዎች መካከል 10,000 የሚሆኑት ህፃናት ናቸው። በትምህርት ቤቶችና በኮሌጆች አካባቢ የደረሱ አደጋዎች ደግሞ ሌሎች 10,000 ሰዎች ላይ ጉዳት ሲያደርሱ 35,000 እግረኞች ደግሞ ለሞት ተዳርገዋል። ሪፖርቱ እንዳለው ከልክ በላይ መፍጠን በህንድ ውስጥ ለተከሰቱት የትራፊክ አደጋዎች ዋነኛ ምክንያት ሲሆን ብስክሌት እና ሞተር ላይ የሚደርሱ አደጋዎች የራስ ቅል መከላከያ ቆብ ወይም ሄልሜት ባለማድረግ 54,000 ሰዎች እንዲሁም 16,000 የሚሆኑት ደግሞ የመቀመጫ ቀበቶ ባለማሰር ለሞት ተዳርገዋል። ሌሎቹ ለሰው ሞት ምክንያት የሆኑት ደግሞ ከልክ በላይ መጫን 12,000 ሞት፣ ካለመንጃ ፈቃድ ማሽከርከር ደግሞ ለ34,000 አደጋዎች ምክንያት ሆኗል። የመንገድ ላይ ደንብን ጠብቆ አለማሽከርከርም ከፍተኛ ጉዳት ማስከተሉን በሪፖርቱ ተጠቅሷል። ህንድ የመንገድ መሰረተ ልማቷን ለማስፋፋት ከፍተኛ መዋዕለ ንዋይ ብትመድብም የአገሪቱ መንገዶች ለእግረኞችና ለአሽከርካሪዎች አደገኛ በመሆን በዓለም ከሚጠቀሱት መካከል ሆነዋል። በዚህ ምክንያት የትራፊክ አደጋ ከአገሪቱ ዓመታዊ አጠቃላይ ምርት ወይም ጂዲፒ ላይ 3% የሚሆነው ለውድመት ይዳረጋል። ይህም ከፍተኛ መጠን ያለው ሀብት መሆኑን ነው ባለሙያዎቹ የሚናገሩት። ህንድ በመንገድ አቅርቦት ከአሜሪካ በመቀጠል ሁለተኛ ከፍተኛ የመንገድ መሰረተ ልማት ያላት ስትሆን በአገሪቱ ውስጥ 350 ሚሊዮን የተመዘገቡ ተሽከርካሪዎች ይገኛሉ። የህንድ ትራንስፖርት ጥናትና የአደጋ መከላከል ማዕከል የአገሪቱ መንገዶች ሁኔታን በተመለከተ ለዓመታት ባደረገው ጥናት በህንድ የመንገድ መሰረተ ልማቶች ላይ አሳሳቢ የሆኑ እንከኖች እንዳሉ አመልክተዋል። የህንድ የመንገድ ዲዛይን ደረጃዎች በወረቀት ላይ እጅግ ጥብቅ ሲሆኑ ችግር የሚከሰተው መሬት ላይ ተግባራዊ ሲደረጉ መሆኑን ይነገራል። በመካከለኛና ዝቅተኛ ገቢ ያላቸው ሀገራት የመንገድ ደህንነት ዙሪያ የሰሩት በአሜሪካ ቺካጎ ዩኒቨርሲቲ የመንገድ መሰረተ ልማት ባለሙያ የሆኑት ካቪ ቢሃላ እንደሚሉት የህንድ መንገዶች ዲዛይን የአገሪቱ ልዩ የትራፊክና የመሰረተ ልማት ፍላጎት ችላ በማለት የምዕራባውያንን ግልባጭ ናቸው ሲሉ ይተቻሉ። ህንድ እየሞከረች ያለችው የአሜሪካንን የመሰሉ የአውራ ጎዳናዎች መሰረተ ልማትን መገንባት ሲሆን ነገር ግን የአሜሪካ አይነት የአውራ ጎዳና ደህንነት ምህንድስናና የአደጋ መረጃ የያዝ ስርዓት ግን የላትም ብለዋል ቢሃላ። ህንድ እየገጠማት ያለው የትራፊክ አደጋ ጉዳት ለመከላከል መንግስት በመንገዶች ዲዛይን፣ በተሽከርካሪዎች፣ በመንገዶች ደህንነት ትምህርት ደንቦችን በማስፈጸምና በአደጋ ጊዜ የሚሰጥ ድጋፍ ላይ ትኩረት አድርጎ እየሰራ ነው።